ከፈተ ሞቼ ገኛል ስትል የነበረችው አሜሪካ እንግዲህ አሁን ላይ ስትሬት ኦፍ ሆርሙዝን ይዘጋሉ ሙሉ ለሙሉ አቆማለሁ ያለች እና ለምን የሚለው ጥያቄ ፈጠረብኝ። ሌሎቻችሁም ይሄ ጥያቄ ተፈጥሮባችሁ ይችላል። አሁን ላይ የአሜሪካ ብሎኬድ ነው ስትሬት ኦፍ ሆርሙዝን እየዘጋለ። ተቃራኒው ደግሞ አሁን ስትሬት ኦፍ ሆርሙዝ መዘጋት የለበትም አሜሪካ ይሄን ማድረጓ ኢንተርናሽናል የሆነ ችግር ይፈጥራል እያለች ያለችው ቻይና እና ሁሉ ሰው ለምን የሚለው ነገር ጥያቄ ይፈጥራባችሁ። አይወላችሁ ቻይና አሁንም ድረስ ማለት ነው ኢራንን 90% የሚሆነውን ነዳጅ የምትገዛው ቻይና ከአጠቃላይ ቻይና ወደ ሀገሯ ከምታስገባው ኢምፖርት ከምታደርገው ነዳጅ ውስጥ 13% የሚሆነውን የምታገኘው ከኢራን። እዚህም ነው እንግዲህ ዶናልድ ትራምፕ አሁን ላይ ሳስበው ይሄ የግል ምልከታዬ ነው ዶናልድ ትራምፕ ስትሬት ኦፍ ሆርሙዝ መዝጋት ይፈልጋል። አይወላችሁ ስትሬት ኦፍ ሆርሙዝ ሲዘጋ ቻይና ብዙ አልተቃወመችም ነበር። ያን ያህልም ለማስከፈት ይሄን ያህል ነገር ስታደርግ አልነበር። ምክንያቱም ዞሮ ቻይና የፈለገችውን የራሷ የሚጠቅማት ነገር ስታገኝ ስለነበረ ማለት እሱ ብቻ ሳይሆን በየቀኑ ሚሊዮንስ ኦፍ ባረልስ ወይም ደግሞ በሚሊዮኖች የሚቆጠሩ በርሜል ነዳጅን ኢራን ስቲል ኤክስፖርት እያደረገች ነበር፣ እየሸጠች ነበር ስትሬት ኦፍ ሆርሙዝ ተዘግቶ በነበረበት ወቅትም ጭምር ማለት ነው። እናም እንደሚመስለኝ ከሆነ ዶናልድ ትራምፕ ስትሬት ኦፍ ሆርሙዝ አካባቢ እና እዛ አካባቢ ያለውን ብሎኬድ በአሜሪካ በራሱ መርከብ ለመዝጋት ያሰበው ሌሎቹም ሲጎዱ ስትሬት ኦፍ ሆርሙዝ ተዘግቶ ባለበት ወቅት ላይ ሌሎች ጥቅም ሲያገኙ የነበሩ ሀገራትንም እኔ ዘግቼ ሳቆማችሁ ሙሉ ስትሬት ኦፍ ሆርሙዝን ለሁሉም እንዲከፈት ያደርጋሉ፣ ኢራን ጫና ያሳድራሉ የሚል እሳቤ አድሮበት ይመስለኛል። ይሄ ምልክት